ሰዎች ሁሉ ሙሐመድ ነብይ ነው፣ አላህ አምላክ ነው ብለው እስኪሉ ድረስ እንዲጋደላቸው እንደዚህ ካላሉ ህይወታቸው እንደማይጣበቅ ዋስትና እንደሌላቸው which እንደሚገደሉ ተናግሯል። አልተናገረም? ተናግሯል። የተናገረው ግን ፎር ዳት ስፔሲፊክ ሞመንት ነው። ተግባባናል። ጦርነቱ ከተነሳ በኋላ እዛ ጦርነት ላይ የሚሳተፉት ከሱ ሳይድ ሆነው ያው ሚና መለየት ስላለበት ወይ መረጃ ሊከፈትና በመረጃ ሙስሊም አንድን ይህን ክፈትልኝ ክርስቲያን ሰዓት የለብናል። እናይና እንጨርሳለን። ሙራድ አንድ የሚውት አድርገው። ሰላም ናችሁ? እንዴት ነህ? ሰላም ነው። ተጠፋፋል። አዎ በጣም አልነበርኩም። ቲክቶክ ላይ ራቅ ብዬ ነበር። ምን ነው? በሰላም በሰላም ነው። በሰላም ነው። መልካም። እሺ እመለሳለሁ። ሙራድ አንተ ጋር በኋላ ሎክ ቻፕተሩ ገና ሲጀምር ምንድን ነው የሚለው? ኦኬ ክርስቲያን ትቀጥላለህ? ይህን ስቀጥል the command to fight the people until they say la ilaha illallah muhammad rasulullah and establish salat and pay the zakat and believe in everything that the prophet sallallahu alaihi wasallam ምናምን ነገር brought. Whoever does that his life and his wealth are protected except by his right. ከላይ ጀምሮ የሚለው ምንድን ነው? እሱ ነቢዩ ምን ተብሏል ነው? ታዝዣለሁ። ምን? ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እንዲሉ፣ ሰላት እንዲሰግዱ፣ ዘካ እንዲከፍሉ፣ ማንኛውንም ነገር ነቢዩ ያመጣውን እንዲያምኑ። ለምሳሌ እኔ ሰላት አልሰግድም፣ ስለዚህ ነቢዩ ይዋጋኛል። ዘካት አልሰጥም፣ ነቢዩ ይዋጋኛል። ታዟል። ማንኛውም ነገር ነቢዩ ባመጣው እስኪያምኑ ድረስ እንድዋጋቸው ታዝዣለሁ። ቀጥል። ከዛስ whoever does that his life and his wealth are protected. ይሄንን የሚያደርግ which is ዘካ የሚሰጥ ሰላት የሚሰግድ እና ነቢዩ ባመጣው አስተምሮ የሚያምን ንብረቱ ይጠበቃል፣ ህይወቱ ይጠበቃል። በተቃራኒውስ ህይወቱ አይጠበቅም፣ ላይፉ አይጠበቅም ማለት ነው። እኔ ጋር ብዙም አይታየኝም ክርስቲያን። ቀጥሎ ሄድም። ኦኬ እሺ፣ ቅድም ያልካቸው ነገሮች አሉና ምናልባት ያለ መረጃ ያወራ እንዳይመስል እነሱ እናሳይና እንቀጥላለን ማለት ነው። እንግዲህ ሙሐመድ እዛ አካባቢ ያሉ ቦታዎችን ወይም ደግሞ ሀገሮችን እንዴት ነው የወረረው ወይም ደግሞ እንዴት ነው የተቆጣጠራቸው የሚለውን ራሱ ይሄ የንስሐ ምዕራፍ የሚለው 123ኛው አንቀጽ በግልጽ ያስቀምጠዋል። ምን ይላል? እናንተ ያመናችሁ ሆይ እነዚያ በአቅራቢያችሁ ያሉትን ከሃዲዎች ተዋጉ፣ ከእናንተም ብርታት ያገኙ አላህንም ከሚጠነቀቁ ጋራ መሆኑን እወቁ ይላል። ምን አለ? በአቅራቢያዎቻችሁ ያሉትን ራስ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያለሁ። ኢብን ኢስሐቅ ማን እንደሆነ አንድ ነገር ብቻ ልንገር። እሺ ፕሊስ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችንም ተታዋቂዎች አሳያለሁ። ዝም ብለህ ማለት ነው ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ ያመጣው ታሪክ ምናምን ያመጣው? ኧረ በእናትህ አዳምጥ። ጥላቻ እኮ አዲስም አታውቅም እኮ። አዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሰ አንዴ። ጃቢር ኦኬ፣ ይሰማል ጃቢር? እሺ። ኢብን ኢስሐቅ የሚባል ሲራ አለ የለም? ሲራ ያው አለ፣ ኦክስፎርድ ነው የተጻፈውን የተጠቀሰው። ኢብን ኢስሐቅ ሲራ አለው የለውም? ኢብን ሂሻም ያረመው ያስተካከለው ማለት ነው። አለ የለም? አለ። ወንድም ደግሞ ኢብን ኢስሐቅ የሚባል ሲራ 30 ዓመት ሆኖኛል፣ የትም ሰምቼ አላውቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው፣ እንደዚህ አይነት ሲራ የለም እያለ ነው። ኢብን ኢስሐቅ የሚባል የለም እያለ ነው። አሁን ምን አለ መሰለህ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው።
መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይህንን በዚህ ልክ ቢታይ ለማለት ፈልጌ ነው። እሺ ወደ ዋናው እንትናችን ስንመለስ፣ እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ የማታውቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታውቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም። አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታውቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ፣ ውሸታም ነህ፣ ቀጣፊ ምናምን አትበሩ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አምባችሁ ስትደርሱ ራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም ምንሳሳተባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናውቀውም። ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤኒዌይስ ጃቢር እንኳን ደህና መጣ ብያለሁኝ። እንኳን ደህና ቆያችሁ። መልካም እንደ ሀሳብ በመጀመሪያ ሞር እኔ ፎከሴ ምንድን ነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቀሰስም ሳይሆን በውሸት ምንድን ነው ፎቅ እያስገነቡኝ ነው። በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜይ ቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል ምትላቸው ካሉ ይቅርታ ብጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛው እና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ ሀስቲ ጀነራላይዜሽን ትክክል አይደለም ብዬ አስባለሁ። እና እኔ ሙስሊም ነኝ፣ እንደ እስልምና በመርሆቹ አምናለሁ። ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነው። እና አሁን ሰሞኑን ያንተን ንግግር ሲዘዋወር አይቼዋለሁ። ዋሬቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁ እና አንድም ከምንጩና ከራስህ ማየትና ማዳመጥ ስለፈለግኩኝ ነው ወደዚህ የመጣሁት። ሌላም ደግሞ የምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስተሃል። አሁን ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በ9 ዓመት ማግባታቸው ነቢ መሐመድ የእኔ ነቢይ የሁላችንም ነቢይ ማለት ነው ሰለላሁ ዐለይሂ ወሰለም። ይህን በተመለከተ አንድ ትክክል አይደለም ብዬ የማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም ሀርሽ የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል እና ደግሞ ውጋው፣ ቁረጠው፣ ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ ከገባው ማለት ነው። መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም ሰላም በሱ ላይ ይስፈንና አላስፈላጊ ነገሮችን ተናግረዋል እና ይህን ደግሞ እስልምና ነው የሚል ነገር በጥቅሉ እነዚህ 3 ነገሮችን አይቻለሁ እና ስለዚህ እነዚህ ነገሮች ብናወራ እኔ ጋር ያለውን ነገርም አንተም ጋር ያለውን ነገር ከአውዱ ውጭ ሳይሆን ከአውዱ ውጭ ከሆነ ፐርሰናል ከሆነ አያግባባንም። አሁን ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይ እና ስለ ሰዎች አስተያየት ምናምን ብጠይቀኝ እዛ ላይ ላላወራ እችላለሁ እና በማውቀው ነገር በምናውቀው ነገር ይሄን እንዴት ነው ይህ ነገር ከምን አንጻር ይታያል እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው
ሁሉን ነገር ጨርሶ አውቆ አይደለም የሚነሳው። እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳል እና እነዚህ ሶስት ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዘሃል ብዬ ስላላሰብኩኝ እዛ ላይ ነው ሀሳብ መስጠት የምፈልገው። ምናልባት ያው ይሄ ነው የኔ ሀሳብ። እይታ የጠቀስካቸው የቁርአን አንቀጾች ያሉ ናቸው፣ ቁርአን ላይ የተቀመጡ ናቸው። ግን ምን አለ መሰለ ሌሎች ደግሞ አንቀጾችም አሉ። አኮርዲንግሊ ነው መታየት ያለባቸው። አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ የቁርአን አንቀጽ አለ። ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊዲን፣ በሃይማኖታችሁ ያልተጋደሏችሁ ክርስቲያኖችም ይሁን አይሁዶች ከነሱ ላይ ብትኗኗሩ፣ ብትገበያዩ፣ ብትደጋገፉ፣ ብትሻሻጡ፣ ብትኗኗሩ አይከለክላችሁም አላህ ብሎ የሚጠቅስ ሱረቱል ሙምተሒና ላይ ግልጽ የሆነ የቁርአን አንቀጽ አለ። ለምሳሌ ነው ይህን ያነሳሁት። የአንዱን አውድ ወደ ሌላው እንትን መደረጉ ሌላ ደግሞ አሁን ዛሬ ላይ ራሱ እኔ የገባሁበትን አንዲትን የቁርአን አንቀጽ መሰረት አድርጌ ነው ይቅርታ እሷን ልጨምርልህና ምንድን ነው ያ አህለል ኪታብ ነው የሚለው። እንደውም የቁርአን አንቀጽ ቁርአን የመጽሐፉ ባለቤቶች ብሎ ነው የሚጠራው በክብር ማለት ነው። የመጽሐፉ ባለቤቶች ማለት አይሁዶች እና ክርስቲያኖች ናቸው። ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ተዓለው ኢላ ከሊመቲን ወደ አንዲት ቃል ኑ፣ ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል ትክክል ወደ ሆነች ቃል ኑ። እሷም ምንድናት? አላ ናዕቡደ ኢላላህ ከአላህ ውጪ ሌላን ላናመልክ፣ ወላ የተኪደ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉንም አማልክት አድርጎ ላይዝ ነው ብለህ በላቸው። ፈኢን ተወለው ይህን ጥሪ ደግሞ ካልተቀበሉ አስገድዳቸው አይደለም፣ ስደባቸው አይደለም፣ አንቋሽሻቸውም አይደለም። ፈኢን ተወለው አይ እኛም መንገዳችንን እንይዛለን ካሉ ይሄ ነገር ላይ ካልተስማሙ በጨዋ ደንብ ነው አግባብነት ባለው ጥሪ ነው የሚጣራው። ሱረቱል አንዓም ላይ የተቀመጠ የቁርአን አንቀጽ ቁጥር 54 ላይ ማለት ነው አሁን የምጠቅሰው እና ይህን ካልተቀበሉ ፈቁሉ ሸዱ ቢአና ሙስሊሙን እናንተ እኛ ሙስሊሞች መሆናችንን መስክሩ በሏቸው ነው የሚለው ማለት ነው። በሃይማኖት ማስገደድ የለም፣ በአግባብነት ባለው ነገር ነው የሚሆነው ማለት ነው። ናሲክና መንሱክን ታውቃለህ? ጃቢር ጥያቄ ነው። አዎ አውቃለሁ። አይ ላለመረበሽ ስላትፍቼው ነበር ድምፁን። አዎ አውቃለሁ። ኦኬ። ስለዚህ አንተ የጠቀስካቸው ጥቅሶች በሞላ በሴፍ ምዕራፍ ተሽረዋል። በመጀመሪያ የወረዱ ናቸው። በመጀመሪያ አካባቢ የወረዱ ነቢዩ መሐመድ በመጀመሪያ አካባቢ ላይ አይደለም ከክርስቲያኖች እና ከአይሁዶች ጋር ከጣዖት አምላኪዎቹም ጋር ራሱ ሰላማዊ ነበረ። ኃይልም ስላልነበረው ለእናንተም አምላካችሁ አለ፣ ለእናንተም እምነታችሁ አለ፣ ለእኛም እምነታችን አለ የሚል ሰላማዊ ነበረ። በኋላ ግን ኃይል ካገኘ በኋላ ላይ ነገሮች ወደ መዋጋት ይገባል። መዋጋት ከገባ በኋላ ሱራ 9:5 ላይ ሙሽሪኮች እንዲገደሉ ካዘዘ በኋላ 28ኛው አያ ላይ ደግሞ እነሱ ርኩሶች ናቸው ወደ መካ እንኳን እንዳይቀርቡ ያዛል። ማን አንዴ ይቅርታ የመጀመሪያውን ጥያቄ ስለመለስኩልህ አያይዘ እንድታብራራው የምፈልገው ነገር አይ ናሲክና መንሱክ ከሚለው ጋር ተያይዞ ማለት ነው። ናሲኩና መንሱኩን ህግ ከዛም በኋላ የመጡ የእስልምና መስፋፋቶችንም ጠቅሰ በደንብ ማለት ለመግባባት ነው፣ ለሌላ ሳይሆን ፖይንቱ ላይ ስለሆነ ማውራት ያለብን እኔም አንተም እውቀት ጨምረን ነው መውጣት ያለብን ከሚል አንጻር ነው። በጥቅሉ ሳይሆን ስፔሲፊካሊ ይሄ አንቀጽ በዚህ አንቀጽ ተሽሯል። ናሲክ ማለት የሚሽር ማለት ነው። መንሱክ ማለት ደግሞ የተሻረ ማለት ነው። እና ይሄ አንቀጽ በዚህ አንቀጽ ተሽሯል የሚለውንም ነገር እዛው አብረህ ብትጠቅሰው እና ከዛም በኋላ ለውይይታችን ጥሩ መንፈስ ይኖራል ብዬ አስባለሁ። መልካም።
ባይዘ 128 ምናምን አካባቢ አንቀጾች ይመስሉኛል በ929 የተሻሩት ወደዛ አካባቢ ናቸው። ቁርጡቢ ያብራራዋል። ለምንድን ነው የተሻሩት? እያንዳንዳቸው አስቀድመው ሰላማዊ የሚመስሉት እምነታችሁ አለ እኛም እምነታችን አለ የሚሉት እንዳለ ይሻራሉ። በዚህኛው የሴፍ ምዕራፍ ወይም ደግሞ 9ኛው ሱረት ተውባ የመጨረሻው እንደሆነ ታውቃለህ ብዬ አስባለሁኝ። አዎ አይ ስፔሲፊክ አድርገው እፎይ፣ ይቅርታ አሁን ድጋሚ የገባሁት አጥፍቼ ነበር ድምፄንና ይሄ አንቀጽ በዚህ አንቀጽ ተሽሯል። በጠበሪም ይሁን በቁርጦቢ በቡኻሪም ይሁን በሙስሊም በሀዲሶቹ ማለት ነው። ይሄ አንቀጽ በዚህ አንቀጽ ተሽሯል። ስለ ቂታልም ይሁን ስለ ወዳጅነትም ይሁን ስለ ግብይትም ይሁን ስለተለያዩ ህጎች አሉት እና ስፔሲፊክ አድርገህ እንድንማርበትም እንድንረዳውም ማለት ነው። እሺ ሳዘጋው ማይክን ሱረት ተውባ መጨረሻ የወረደ ነው አይደለም? ሱረቱ ተውባ ወደ መጨረሻ የወረደ ነው አይደለም? ይኸውልህ በምዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው። አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላና በፊት ሊሆን ይችላል ምዕራፉ ላይ ማለት ነው። የተሰደረበት መንገድ በ23 ዓመት ነው የወረደው ቁርአን። 23ቱ ዓመት ላይ ቁርአን ሲወርድ ለምሳሌ የመጀመሪያ የወረደው ኢቅራእ ነው የመጀመሪያ የወረደው አይደለ? እኔ ቱ ጋር ተቀመጠ አይደለም። ተውባ መካ ነው። ውሸት መኪ እኮ መዲና ነው። ሱረት ተውባ መዲና ነው። እሱን ማሳየት ያስፈልጋል። ያው መዲና ብለዋል። አየው አይደለ? ስለዚህ እዛ የወረዱትንም እነኛ ምንድነው እሱ በዚህ የሚሻሩ ነው። ነሲክ እንትን የሚለው መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። እሺ ይቅርታ፣ አይ አሁንም እየነገርኩ ያለው ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ ጥቅል የሆነ ነገር ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና ይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 929 ላይ ያው ከፍቶልሃል አብሪጌሽኑን። 929 ላይ ምን ይለናል? ኦኬ ቀጥለሽ። አይ አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይችን ቃል ትጠቀሙዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው። ስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the surah repentance። ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው፣ በሱ ተሽሮ ሙሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል። ይቺ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሬፒታንስ ተሽራለች፣ ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት አንቀንትኖች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትን ቢሰጡ መንገዳቸውን ልቀቁላቸው። ዊች ሚንስ ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉትስ ከተባለ እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሎታው በእርግጥ ያከብራችኋል። ወደ መካ ወይም ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድን ነው? እነሱ ርኩሶች ስለሆኑ
ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድን ነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች፣ መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለህናል። ከእነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሌሽን ይለዋል ኢብን ከቲር። ሶ ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን ይቺ ሱረቱል በቀራ 256 ላይ ያለው ሁልጊዜ የምትናገረው አንቀጽ እሷ አሁን ጥቅም የላትም፣ ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሀዲሱም አለ እኮ ሀዲሱ መቀጠል እችላለሁ እኔ እችላለሁ። ቆይ አንዴ እቀጥላለሽ። ሳይ ሙስሊም 1 ኤ እና ሳይ ሙስሊም 1 ቢ ቡሃሪ 25 እንደዚህ የተለያዩ ቦታ ላይ ምድር ያላህና የነብዩ ስለሆነች ሁሉንም ሊዋጋ ነብዩ እንደታዘዘ ህይወታቸው እንኳን እንደማይጠበቅ ከዛ በኋላ የተናገረበት አለ። ማንኛውም ህይወቱ አይጠበቅም። ምድር የማን ስለሆነች? የሙሐመድና የአላህ ብቻ ስለሆነች ህይወታቸው አይጠበቅም፣ ዋስትና የላችሁም ብለዋል ማለት ነው ነብዬ። ከምንም በላይ ግን ቂያማ ራሱ የሚመጣው የመጽሐፉ ሰዎች ካልካቸው ተገለው ሲያልቁ ነው ቂያማ የሚመጣው። ለምሳሌ ጁሾች ቡሃሪና እንዴ ክፈትልኝ 29-26 እነሱ ተገለው ካለቁ በኋላ ሙስሊሞች እነሱን ትዋጋላችሁ። ከዛ ስትተዋጋችሁ በኋላ እነሱን ገላችሁ ስጨርሱ ነው ቂያማ የሚመጣው። 29-26 አንዴ ክፈትልኝ። አይ ከእነሱ ጋር በሰላም ነው እስከ መቼ ነው? ኦኬ ቂያማ እንዲመጣለ ራሱ እነሱን ገለ ስጨርስ ድንጋይ ጋር እንኳን ሄደው ቢደበቁ ድንጋዩ መጥቶ ይጠራልሃል ተብለ ፕሮሚስ ተገብቶልሃል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ናናና ሙስሊም እዚህ ጋር የተደበቃለ ይልሃል። ሄደ ትገለዋለ። ገለህ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን። እነኛ ሁሉ ገለ ከጨረስክ በኋላ ነው ትንሣኤ የሚመጣለ። ቀጥል ክርስቲያን። ሚዩት ነህ። ኦኬ ቡሃሪ 29-26 ላይ ነው ቻፕተሩ ራሱ የሚለው ፋይቲንግ አጌንስ ዘ ጁስ ነው የሚለው አይሁዶችን መዋጋት ይልና አቡ ሁረይራ የነብዩ ሶሃባ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አሉ። the hour will not be established until you fight with the Jews and the stone behind which a Jew will be hiding will say oh Muslim there is a Jew hiding behind me so kill him። የቂያማ ቀን አትመጣም አይሁዶችን ገድላችሁ ሳትጨርሱ ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም እኔ ጋር አይሁዳዊ ተደብቋል ና ግደለው እስከሚል ድረስ የቂያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገለው ነው የቂያማ ቀን የምትመጣው የምትቆመው? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ። መስቀልን ይሰብራል ይላል። መስቀል ያ ኮድ ነው። ትሰጡኛላችሁ? እሺ ቀጥል። ከመነሻው ልጀምርና ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ወደዚች ምድር መልእክተኛ ተደርገው ሲላኩ ያው አንድ ሰው ሲንግል ሰው ነበሩ። ከዛም በኋላ ዙሪያቸው ያሉ ሰዎች አቡበክር ስዲቅ ረዲየላሁ አንሁ፣ ኸዲጃ ባለቤታቸው ከባለቤታቸው ተነስቶ ከዛ እየሰፋ ሄደ እና እየሰፋ ሲሄድ ግን በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ከመነሻው ማለት ትግል የጀመረበትን ስታርቲንግ ፖይንቱን መናገር ስለፈለግኩ ነው። እና በጣም እየተሰቃዩ ነበረ። ሙስሊም መሆን ማለት ኦልሬዲ በጣም ከባድ ነበረ። በጣም ብዙ ስቃይን ብዙ መከራን ያስቀምስ ነበረ ያኔ ማለት ነው።
እና በጣም ትንሽ በነበሩ ሰዓት በተለይ በጣም ብዙ ስቃዮችን ገጥሟቸዋል። እንደዛም ሆኖ ደግሞ እየበዙም መጥተው ትልልቅ ሰዎች የሚባሉት ጦረኛ የሚባሉት እነ ዑመር ረዲየላሁ አንሁ እንደዚሁም ደግሞ ሐምዛ በሰለሙ ሰዓት እንጋደላቸው ብለው ሲጠይቁ ስቃዩ ሲበረታ ማለት ነው መገዳደል ወይም ራስን ለማስከበር መከላከል እንኳን ተከልክለው ነበረ። ከሰው ጋር በጥበብ ዳዕዋ ማድረግ ማስተላለፍ ካልሆነ በቀር ተከልክለዋል። እንደውም አንዴ ዑመር ረዲየላሁ አንሁ ምንድን ነው የጠየቃቸው? ለምንድን ነው የያዝነው ነገር እውነት አይደለም ወይ? ለምንድን ነው ማንጋደል? ለምንድን ነው ማይፈቀድልን የሚል ነገር ራሳችን ለምንድን ነው ማንከላከለው? ቢላል ኢብኑ ረባህ ኢትዮጵያዊ ነው፣ ሀበሻ ነው። እስልምናን በመቀበሉ ምን አይነት ስቃይ እንዳሳለፈ ሁላችንም እናውቀዋለን ብዬ አስባለሁ። ኢትዮጵያዊው ሀበሻዊው ሰሃባ ማለት ነው። እና ይሄ ሁሉ በሚሆንበት ሰዓት ግን ምንም አይነት የመከላከል እንኳን እርምጃ እንዳይወስዱ ተከልክለው ነበረ። ከዛ በኋላ የመጣ ምንድን ነው? ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ነው የመጀመሪያው ማለት ነው። ይህ ስለ መገዳደል ለማስገደድ አይደለም። ኢቨን ትግሉ ራሱ የተፈቀደው ምንድን ነው የሚለው በግልጽ ነው ምነግራችሁ፣ እድሉንም ስላገኘው ዛሬ ማለት ነው። ምንድን ነው? ኡዚነ ሊለዚነ ዩቃተሉነ ነው፣ ተፈቀደላቸው። ለነማን? ለሚገድሉት አይደለም፣ ለሚጋደሉት። ምን ስለሆኑ? ቢአነሁም ዙሊሙ፣ እነሱ ስለተበደሉ ራሳቸውን ለመከላከል ለሚጋደሉት ተፈቀደላቸው። የመጀመሪያ ጂሃድ የተጀመረው ራስን በመከላከል ላይ መሰረት ያደረገ ነው ማለት ነው። ስለ እውነታው ስለሆነ የምናወራው እና ከዚህ በኋላ የነበረው ደግሞ ምን አይነት ትግል ነው? የግድ የጦርነት አለመግባባትም ስለሆነ ጦርነት ደግሞ ያው ጸባይ የለውም ይታወቃል። ማለት ጠላት ፊት ለፊት ከተጋጠመ በኋላ ማድረግ ያለበትን ሁሉ ሊያደርግ ይችላል ማለት ነው እና ይሄ ነው መነሻው ማለት ነው። ሌላው ምንድን ነው? እስልምና ሀቅ ሁለት ነው ሶስት ነው የሚል ነገር የለውም፣ አንድ ነው። ሁላችሁም ክርስቲያን የሆነም ቆይ ወደዛ ከመሄዳችን በፊት ብዙ ያነሳቸው ስላሉ ጀስ ራስን መከላከል ስላስመሰልካቸው እውነት ለመናገር ጃቢር ምስማማበት ፖይንት አለ። ቅድምም ብያለሁ። ሙሐመድ በመነሳቱ በመካ አካባቢ በነበረበት ሰዓት ሲነሳ ጭቆና ይደርስበት ይሰደብ ነበር ወይ? ያ ምክንያቱም ብቻውን ነበረ። ከዛ እንትና ነች ያመነችዋ ከድጃ ነች እንደዛ እያለ ስለሰፋ ማለት ነው። የእነሱን ጣዖት አምላኪያንን በዛ የነበሩበትን በተናገረ ቁጥር እነሱ ደግሞ አታክ ያደርጉን ነበር። ይህ የሚታመን ሀቅ ነው። ቁጥር ከጨመረ በኋላ ኃይሉ ከበዛ በኋላ ለምሳሌ ሮምን ሄዶ ለመያዝ ራሱን ሄደው እንጂ እነሱ አይደለም የመጡበት። ሮም ድረስ ሄዶ ለመዋጋት ሴቶቹ ቆንጆ ናቸው፣ ሴቶቹን እንዲህ እናደርጋለን፣ ተፍሲሮቻችሁ እንደዛ ነው ያስቀመጡት፣ እንዴት እንደዚህ እንትን ትላላችሁ የሚል ነው። ስንት ጦርነት ነው ያካሄደው ነቢዩ መሐመድ በህይወት በነበረበት ሰዓት? ማለትም በዛች 10 ዓመት ውስጥ ስንት ጦርነት ነው ያካሄደው ታውቃለህ ጃቢር? 23 አካባቢ ወደ እንደዛ እዛ ትንሽ ከፍ ይላል። ዘሆልስ እሱ የመራቸው ሳይሆን ዘሆል ጦርነትስ በሱ በዚህ በ10 ዓመት ውስጥ አላውቅም። ከ80 እስከ 100 ነው የሚገመተው። ከ80 እስከ 100 ጦርነቶች ተካሂደዋል በ10 ዓመታት ውስጥ ማለት ነው። እንግዲህ ምን አይነት ሰላም ካለው ጦርነቶቹ እንግዲህ የት ሀገር ድረስ ማለት ነው ሮም እየሄደ ውሺዝ እነኚህ ከ80 ምናምን በላይ እስከ 100 የተባለው እንዴት ነው? ጦርነቱን እሱ ያልመራቸው ማለት ነው። እሱ ያልመራቸው ሰሃባዎቹ የመሩት ማለት ነው። ግን ባጭሩ ማለት ነው አንዴ ይቅርታ ፎይ ማለት እስልምና አንዴ ቆይ እሱ የመራቸው ነው 20 ምናምኖቹ እሱ የመራቸው ቀጥታ ከፊት ሆኖ የመራቸው፣ እነኛን ደግሞ እሱ ከኋላ ሆኖ ሰሃባዎቹ እንዲመሩ ያደረገበት ወደ 100
በ10 ዓመታት ውስጥ የጦርነቱ መንስኤዎችን ስታዩ ሮምን ሄዶ ለመያዝ ለምሳሌ ሴቶቻችሁ ቆንጆ ናቸው እና ሴቶቻቸውን እንደዚህ እንማርክ የሚል በማጓጓያ ነው ሄዶ የወጓቸው ማለት ነው። አይደለም ይኸውልህ፣ በማስረጃ እየጠቀስን ቢሆን አይሻልም? እፎይ ማስረጃ እየጠቀስን ማለቴ በቁርአን ነው የጀመርነው አይደለ? የቁርአን አንቀጽ እዚህ ጋር እንዲህ ቀደም እንደጀመር ነው ማለት ነው። አሁን ክርስቲያንም እንዳቀረበልን ያቀረበልን ነገር አለ መነሻ የሚሆን ማለት ይሄ በዚህ እንዲሆነ እስልምና የተስፋፋው በሰይፍ ነው የሚል አንድ ርዕስ መያዝ ካለበት እዛ ላይ መነጋገር ነው። ወደ ኢንዶኔዥያ የትኛው ወደ ማሌዥያ የትኛው ጦር ስለዘመተ ነው ይሄ ሁሉ በቢሊየን የሚቆጠር ተስፋፋ ብለን ብንል እኮ እዚሁ ጋር እናገኘዋለን እኮ መልሱን እዛ ከሆነ ማለት ነው። ጦርነቶቹን እንውሰድ፣ የሞተውን የተገደለውንም መውሰድ እንችላለን። በዛ ፖይንቱ ላይ ብናወራ የተሻለ ይመስለኛል። በቃ እሺ።